ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሁሉ ሰላማችሁን ይበዛን እያልኩ ዛሬም በአንድ ቪዲዮ ብቅ ብያለሁ። የዛሬ ቪዲዮ ሰምታችሁ ደግሞ እንድትመልሱ ይፈልጋሉ። ለምንድን ነው ብዙ ጊዜ ማስታወቂያ እየሰራችሁ ያለው ግን እውነቱን ውሸቱን አላውቅም፣ ግን እውነተኛ ነገር ዛሬ እንድትነግሩ ይፈልጋለሁ ማለት ነው። በኮሜንት ላይ አሳውቁ። ለምን አብዛኞቹ ይሄ በዚህ ነው ገበያ እያወጣን ያለው ትላላችሁ። በዛ ነው ወላ በእርጎ ነው ገበያ የሚወጣው? ለምንድን ነው እኛ የምናውቀው ኖርማል ወተት ላይ እርጎ ሳይሆን ወተት አይወጣም። ሀገር ቤትም ስናይ እንዴት ነው ሊወጣም ይችላል፣ ግን አላውቅም። ግን እኔ ያየሁበት በእርጎ ነው ወተት በእርጎ ነው ገበያ እየወጣ ነው እንጂ በኖርማል ወተት እየወጣ አላየሁም። ግን እንዴት ነው እናንተ ገበያ ወጣን ይሄ የሚያክል ገበያ ወጣን እያላችሁ እየሰራችሁ ያለ ፌክ ነው ለእውነት ነው? እውነት ከሆነ ለኛ ማሰራር ነገር ነው። አብዛኛው ነገር እኮ እናንተ ሶሻል ሚዲያ እየሰራችሁ ያላችሁ ነገር እኛም እንድንሰር ብለን እንጠቀም እውነተኛ የሆነ ነገር የለም። ግን እውነተኛ ሆነም አንዳንዶቹ አሉ፣ አንዳንዶቹ አብዛኛው ከ100% ውሸት ነው። ይሄም እንዴት ነው እስቲ ይሄ ማወቅ ፈልጋለሁ። መቼም ቅቤ የማይፈልግ የለም፣ ሁሉም እንፈልጋለን። ሰው ሀገር ነው ያለነው፣ ሀገራችን ስላልሆነ እንፈልጋለን። ለምን ሀገር ቢሆን ገበያ ሄዳችሁ ትገዛላችሁ፣ ብዙ ነገር አለ። እዚህ ግን የትም ስለማትወጡ ትፈልጋል። ግን አሰራሩ በእውነት የሚነግር ሰው ቢኖር አሪፍ ነው። በዚህ ነው የሚወጣው ከሆነ በዚህ ነው ብላችሁ ነገሩ፣ ለምናችሁ ነገሩ። እዚህ ከሆነም እዚህ ነው። ከሁለቱ መቼም አንዱ ነው የሚሆነው፣ ሁለቱ በአንድ አይሆንም። እናንተ የሆናችሁ የጠቀማችሁ ለእናንተ ይበጃል። እኔም እንድትነግሩ እፈልጋለሁ። ለምን ብዙ ጊዜ ያለው ግን ይሄ በዚህ እኔ በማሽን ላይ እናንተ እንደምታርጉ ሲያረግ አረፋ ነው እንጂ ወጣ ቅቤ አልወጣም። ወላ ይሄ ነው የተጠቀማችሁ እናንተ። ግን ፎቶ ላይ የምታሳዩ ይሄ ነው አብዛኞቻችሁ። እንዴት ነው ይሄ ያልገባኝም። እስቲ አብራሩኝና የምታውቁ መቼም ብዙዎች ታውቃላችሁ፣ የምታውቁ እንድታብራሩ ፈልጋለሁ ማለት ነው። እናንተ የተጠቀማችሁ እኛ ምን እንጠቀም ንገሩ እና እላችኋለሁ። ቤቶቼ ውሸት አትነግሩ። ለምን እናንተ ተጠቀማችሁ ለእናንተ ጥሩ የሆነ ነገር ነው፣ ለሰው ማስተማሪያ እንደሆነ ሰው እንዲጠቅም ማድረግ ነው እንጂ አብዛኛዎቹ እንዲያርጉ የምትሉ ነገር ስናደርግ የለውም እኛ ጋር። እና እስቲ አሁንም ንገሩ እንድትነግሩ ፈልጋለሁ ቤቶቼ። ብዙ ቤቶች ያው ቅቤ ያወጣን ይሄ የሚያክል ቅቤ ያወጣን ውሸት ቅቤ ነው። ከየት መጥቶ ነው የወጣ? የቱ ተጠቀማችሁ ነው የወጣ? ወላ ይሄ እርጎ አርጋችሁ በዚህ ነው እናንተ ቤት አምጥታችሁ እርጎ አርጋችሁ ነው ወላ እንደመጣው እንትን አርጋችሁ ማሽን ላይ አርጋችሁ ነው ያወጣችሁ? በእርግጥ ይሄ እርጎ ካረጋችሁ ይወጣ ይችላል፣ ግን እኔ አላውቅም። ወላ ኖርማል ነው እንደመጣ ነው። ይሄ አሁን ኖርማል ወተት ነው፣ ምንም እርጎ የለውም። በዚህ እንዴት ነው እንደመጣ ነው? ወይም እናንተ ቤት አምጥታችሁ እርጎ አርጋችሁ ነው ወላ ሌላ ነገር ጨምራችሁ ነው ቅቤ ያወጣችሁ? ይሄ ያው አሁን ኖርማል እርጎ ስለሆነ ምናልባት ማሽን ላይ ሲነረግ ቅቤ ሊወጣ ይችላል፣ ግን አላውቅም። እሱ ተጠቅሜ ስለማለት ይሄ ግን እናንተ እንዳሳያችሁ እኔ ማሽን ላይ ሲያረግ ቅቤ እንኳን ቀርቶ በወተትነትም ቀርቶ በአረፋ ነው ተቀየረ። ሳሙና ነው የሚመስለው የነበረ። እና እንዴት ነው እስቲ ይሄ ነገር ነገሩ ከሁለቱ አንድ በሆነ ነገር ወይም ይሄም ሆኖ እናንተ በሌላ አሰራር ተጠቅማችሁ ነው ቅቤ ያወጣችሁ ሊሆን ይችላል። ግን ያ የሰው እንትን ይለያል። እና ለኔም ነገሩ እናንተ እንዴት እንደሰራችሁ እንዴት እንደተጠቀማችሁ እኔም ሊጠቀም እኔ እፈልጋለሁ ነገሩ። ይሄ ከሆነ ይሄ ነው። ይሄ ግን አብዛኞቹ ስታሳዩ አላየውም። አብዛኛው ሰው እያሳያለሁ ይሄ ነው። ይሄ ግን እናንተ ቤት አምጥታችሁ ሌላ ነገር ጨምራችሁ እርጎ አረጋችሁ አስተካክላችሁ ነው ቅቤ እያወጣችሁ ያላችሁ ወላ እንዴት ነው? እስቲ ያላወቀ አለማወቅ ደግሞ ኃጢአት አይደለም። ያወቀ ሰው ደግሞ ያላወቀ ያስተምራል። እስቲ ለኔም ንገሩ በኮሜንት ላይ። ይሄ ቪዲዮ የምትሰሙ እንዳታልፉ ልለምናችሁና እንዳታልፉና አሳዩ። ማወቅ እፈልጋለሁ። ቅቤ ስለምፈልግ እፈልጋለሁ። እንደምታውቁ ቅቤ ሄደን ቅቤ ስለማንገዛ ቅቤ እንፈልጋለን። እና አሳዩ እንዴት እንደተጠቀማችሁ እንዴት እንደሰራችሁ። ወላ በዛ ነው በዚህ ነው የሰራችሁ? ከሁለቱ አንድ ከሆነ የሬል እውነቱን ንገሩ ሳትዋሹ ማለት ነው። ለምን ያው እናንተ መቼም የሆነ ነገር አድርጋችሁ ተጠቅማችሁ ነው ገበያ ወጣችሁ እንጂ መቼም እኔ እንዳለ 5 ደቂቃ አላችሁ 5 ደቂቃ አረኩኝ። ግማሾቹ 10 ደቂቃ 5 ደቂቃ አድርጋችሁ ትንሽ ቆይታችሁ አረኩ። ምንም ወተት እንኳን ወደ አረፍነት ነው የተቀየረ። እናንተ እንዴት እንደተጠቀማችሁ
ንገሩ እላችኋለሁ እህቶቼ። እኔም ማወቅ እፈልጋለሁ ነገሩ። እናንተ ያወቃችሁ ነገር፣ እናንተ የተጠቀማችሁ ነገር፣ ለእናንተ ጥሩ የሆነ እናንተ የበጀ ነገር እኔም መጠቀም ስለምፈልግ ለምን ንገሩ እላችኋለሁ እህቶቼ። አይታችሁ እንዳታልፉ ለለምናችሁና ነገራችሁ በኮሜንት እንትን ነው። ይሄ ቪዲዮ ደግሞ ሰምታችሁ ሰብስክራይብ አድርጎ ላይክ አድርጎ አበረታቱ። እህታችሁን አበረታቱ። ምንም ለእናንተ የሚቀንስ ምንም ነገር የለውም። ላይ ብታደርጉም የሚጨምር ነገር የለም። ለእናንተ የሚቀንስም የሚጎዳም የለም። ኬሳችን አይነካም። መቼም በእጃችን ያለው ስልክ ነው እና ብንተባበርና አብሮ ብናድር ምን ችግር አለ? እላችኋለሁ እህቶቼ፣ ወዳችኋለሁ።